ውድ ምእመናን ሁላችን ደካሞች ነን፣ ፈላጊዎች ነን፣ ከጃዮች ነን። አላህ ከሁሉም የተብቃቃ ለጋሽ ቸር ቅርብ ጌታ አለ። ሁሉም ፈላጊ ነው። መሪውም ተመሪውም፣ ደሃውም ሀብታሙም፣ ጤነኛውም በሽተኛውም፣ ተማሪውም መምህሩም ሁሉም ወደ አላህ የሚያቀርበው ሐጃ አለው። ሁሉም በየቤቱ የቤት ሥራ ተሰጥቶታል። ዱንያ የፈተና ምድር ነች። ይህን አቧራ የምናራግፍበት የሰማዩን በር የምንቆፈቆፍበት ዱዓ የሚባል መሳሪያ ተሰጥቶናል። የቁሉ አሐዱ ሰለፍ አዱዓ ስላሑል ሙእሚን፣ ዱዓ የሙእሚኖች መሳሪያ ነው። የንፈዑ ሚማ ነዘል፣ የወረደን በላ ለመመለስ ይጠቅማል። ወመን ለም የንዝል፣ ያልወረደውንም ለመመለስ ዱዓ ይጠቅማል። እጆች አሁን ወደ ላይ መነሳት አቁመዋል። ዱዓ የሚያደርግ ሰው ከልቡ ተጨንቆ ከሌሊቱ ክፍል ጊዜ ወስዶ አላህ ላይ አቤቱታ የሚያቀርብ ሰው መመናመኑን ስናይ ያሳዝናል። ጉዳዮቻችንን ሁሉ ምድራዊ በሆነ ሁኔታ ለመጨረስ እንጥራለን፣ እንደውላለን፣ እንሰበሰባለን፣ እንገናኛለን። የሰማዩን በር ረስተነዋል። ወደ አላህ እጅ መነሳት ቀዝቅዘዋል። ጌታችን ቅርብ፣ ሐጃችን ሊሞላልን ዝግጁ፣ ለምኑኝ ብሎ ጥሪ ያቀረበልን ጌታ ነው። ወቃለ ረብኩም፣ ጌታችሁ አላችሁ፣ እድዑኒ፣ ጠይቁኝ፣ አስተጅብ ለኩም፣ አደርግላችኋል። ባሮቹን የሚወድ ቅርብ የሆነ ጌታ ነው። የባሮቹን ተማጽኖ መስማት የሚያስደስተው ጌታ ነው። አንድ ገጠሬ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ። ፈቃለ ያ ረሱለላህ ረቡና በዒዱን ፈኑናዲህ አም ቀሪቡን ፈኑናጂህ አለ። የእኛ ጌታ አላህ ሩቅ ነው ጮኸን እንጣራው ወይስ ቅርብ ነው እንመሳጠረው አላቸው። አላሁ አክበር አላሁ አክበር። ለዚህ ጥያቄው እንደ ድሮ ቢሆን መልስ ይሰጠው ነበር። ቶሎ መልሱ ከሰባቱ ሰማይ በላይ ተላከለት። ወኢዛ ሰአለከ ዒባዲ ዐኒ፣ ስለ እኔ ቅርበት ባሮቼ ከጠየቁ ፈኢኒ ቀሪብ፣ ቅርብ ነኝ ብላቸው። ኡጂብ፣ እቀበላለሁ። ዳዕወተ ዳዕ፣ የተጣሪን ጥሪ። ዳዕወተል ሙእሚኒን ሳሊሒን አላለ። ዳዕወተ ዳዒ፣ የጠራኝን ጥሪ ይቀበላለሁ። ኢዛ ዳዓን፣ በጠራዬ ጊዜ። ከእኛ የሚጠበቀው መጥራት ብቻ ነው። አቤት ሚል ጌታ አለ። ነቢዩ ዓለይሂ ሰላቱ ወሰላም ከአሁን በፊት ጥያቄ ሲጠየቁ እዛው ነው መልስ የሚሰጡት። የስአሉነከ ዐን ሸህሪ ልሐራሚ ቂታልን ፊህ ቁል፣ መልስ ስጣቸው። ስለ ጨረቃ ይጠይቁሃል፣ መልስ ስጣቸው። ወየስአሉነከ ዐን ልመሒድ፣ ስለ ወር አበባ ይጠይቁሃል፣ ቁል፣ በላቸው። መልስ በላቸው ነው የሚባል፣ እዛው ይሰጣቸው ነበር። ስለ ዱዓ ከአላህ ጋር ስላለ ግንኙነት ሲነሳ አላህ ራሱ ገባ፣ ነቢዩን አላስገባ። ባሮቼ ስለ እኔ ከጠየቁ ፈኢኒ ቀሪባ ቁል አላለም። አላህ ለባሮቹ ቅርብ የሆነ ባሮቹን የሚወድ ኡጂብ፣ እሺ ላለሁ፣ እሺ ባይ ነው አላህ። ከአላህ የተዋቡ ስሞች ውስጥ አንዱ አልሙጂብ፣ እሺ ባዩ ይባላል። ጥሪን ተቀባይ። ሙጂብ ማለት ሁለት ትርጉም ሰጥተውታል ዑለማዎች። አንደኛ ስትጠይቀው እሺ ብሎ መልስ የሚሰጥ፣ ሁለተኛው ጣፋጩ ትርጉም በባሮቹ ልቦና ውስጥ ዱዓን የሚያስታውሳቸው ማለት። ሊሰጥ ሲፈልግ ይቀሰቅሳል፣ ያኔ ታነባለህ፣ መልሱ ከች ይላል። እዛ ነው ሰይድና ዑመር ምን ይላሉ? እኒ ላ አሕሚሉ ዱዓ አሐመል ኢጃባ ይላሉ። እኔ እኮ የዱዓን አላህ ይቀበለኝ አይቀበልም የተጨንቄ አላውቅም። ምጨነቀው ዱዓ አረጋለሁ አላረግም፣ ካረኩም አይቀበለኛል፣ ዋስትና ተሰጥቶታል። ጭንቀቴ ዱዓን እንዳረሳ ነው። አሁን ያለንበት ፈተና ምድራዊ ሆኗል ሰበቡ። ወደ ላይ እጅ የሚያነሳ የለም። ሪዝቅ በማን እጅ ነው? አላህ። ሰበብ ታሟላለህ፣ ትሮጣለህ። ቀድመህ ግን ረዛቅን ጠይቀኸዋል። ወቃለ ረቡኩም እድዑኒ፣ ስጠኝ በሉኝ፣ ሪዝቅ ስጠኝ፣ ልጅ ስጠኝ፣ ጤንነት ስጠኝ፣ ሰላም ስጠኝ፣
አስተጅብ ለኩም እሺ እላችኋለሁ። ሰውን ምን ደውለውን ያህል ወደ አላህ ስንደውል የቂናለን። እዚህ ጋር ነው ኔትወርኩ የተበላሽ። አላህ የሰው ልጆች ሁሉ ጌታ፣ የፍጥረተ ዓለሙ አናዝ ሊሰጥ ቻይ። ቀድመን ሰበብ ጋር ደረታል። ነቢያቶች ጠይቀውታል፣ አድርጎላቸዋል። ነቢዩላህ ኑህ ለዓመታት ዳዕዋ አደረጉ። 950 ዓመት ሕዝባቸውን ቁሞ አስተማሩ። አልተቀበሏቸው። እጃቸውን ወደ አርረሕማን አነሱ። 3 ቃል ያለው ዱዓን ያረጉት። አኒ መግሉቡን ፈንተስር፣ እኔ ተሸንፍ ያለውና እርዳታህን። አለቀ። እቺ ዱዓ ሰማይን ከፈተችው። ፈፈታሕና ከፈት ነው በረገድ ነው ማለት ነው የነሕው አጠቃቀም። እቺ ፋዋ ደግሞ ፋኡ ተርቲብ ወተዕቂብ እንላታለን። ወዲያውኑ አስከትሎ መልሱ በፍጥነት መጣ። ፈፈታሕና በረገድ ነው አለ። አብዋበ ሰማ ቢማኢን ሙንሐምር፣ በሚወርድ ውሃ ከፈት። ወፈጀርና አልአርض ዕዩነን፣ ምድርን አመንጫልናት። ከሰማይ ይወርዳል፣ ከስር ይፈልቃል። ፈልተቀል ማ ዓላ አምርን ቀድ ቁድር፣ ከተወሰነው ቦታ ተላተረ። በ3 ቃል ፍጥረት ዓለሙን ቀየረዋል። አዎ ደክመሃል፣ ለፍተሃል፣ በደል አለብህ፣ በዳዮቹ ጨቁነውሃል፣ እጅህን አንሳ፣ መልሱ ቅርብ ነው። አዎን ለዓመታት ትዳር ይዘህ ልጅ አጠህ ተንገላተህ ማስናሃል፣ ትዳር አደጋ በዚህ ላይ ወድቋል፣ እጅህን አንሳ፣ ረዛቁ አላህ ነው። ነቢዩላህ ዘከርያ ዓለይሂ ሰላም ዕድሜያቸው ገፋ። ፈቀድ በለገ ሚነል ዑምሪ ዒትያ፣ 100ን አለፉ። እሳቸው 120፣ ሚስታቸው 98 ዓመት ሆነች። ወካነት እምረአቲ ዓቂረን፣ መሃን ነበረች። ዕድሜያቸው ገፋ፣ ልጅ ግን ተመኙ። እንዴት ይሄ ሊከሰት ይችላል? አንድ ክስተት የቂናቸውን ሞላው። የመርየም ጠባቂ እሳቸው ነበሩ፣ ነቢዩላህ ዘከርያ። ወደ መርየም ዓለይሃ ሰላም በአንድ ቀን ሲገቡ ምግብ አዩ። የበጋ ምግብ በክረምት የክረምቱን በበጋ ትመገብ ነበር። ተገረሙና ያ መርየሙ አና ለኪ ሃዛ፣ ይህን ጉዳይ ማን አመጣው አሏት። እሷም አንድ ቃል መለሰች፣ ከአላህ ነዋ፣ ኢነላህ የርዙቁ መን የሻ ቢገይር ሒሳብ አለች። አላህ ለሻው ሰው ያለ ገደብ ይሰጣል አለቻቸው። ያኔ ደወለ። ከመሬም ዞር ብለው ወጡና ሁናሊክ ደዓ ዘከርያ ረበህ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ አሉ። ጌታዬ ጥሩን ልጅ ስጠኝ፣ ዱዓ ሰሚ ነህና አሉት። ፈስተጀብና ለህ አለ። እሺ አሉ። ወወሀብና ለሁ የሕያ፣ የሕያንም ሰጠነዋል፣ ምርጥ ልጅ። ለም ነጅዐል ለሁ ሰሚያ፣ ካሁን በፊት አምሳያ ያልተፈጠረለት። ወሰላሙን ዐለይህ የውመ ውሊደ ወየውመ የሙት ወየውመ ዩብዓሱ ሐየ የተባለ ልጅ አላህ ሰጣቸው። ነቢዩላህ አዩብና በሽታ ሞሃል፣ ተንገላታሃል፣ እጅህን ወደ አላህ አንሳ፣ አላህ ሊሰማ ዝግጁ ነው። ነቢዩላህ አዩብ የአላህ ምርጥ ነቢይ ናቸው። አላህ በደማቅ ቃል ያወደሳቸው ናቸው። ኢና ወጀድናሁ ሳቢረን፣ ታጋሽ ሆኖ እኛ አግኝተነዋል። ኒዕመል ዐብድ፣ ምንም ያምር ባሪያ፣ ኢነሁ አዋብ ያላቸው ናቸው። ባሪያ መባል ትልቅ ደረጃ ነው። ኒዕመል ዐብድ አላቸዋል። ምንም ያምር ባሪያ አላቸው። 18 ዓመት በሽታ ላይ ሆኑ። ሰው ሁሉ ራቃቸው፣ ንብረታቸው ወደመ፣ ልጆቻቸው ሁሉ ሞቱ። ከቤተ ዘመድ 2 ሰው እንጂ አይጠጋቸውም ነበር ከሚስታቸው ውጭ። ታዲያ አንዴ የበሽታ አልጋ ላይ ያሉ ሰዎች ከውጭ በኩል ሲያወሩ ሰሙ። አዩብን እኮ አላህን የሚያስቆጣ ወንጀል ሰርቶ ነው እንዴ ፈተነዋል። ይሄ ደግሞ ለደጋጎች ሞት ነው። ፈተና ሊገጥም ይችላል። የተፈተነው ግን እንዲህ አይነት ወንጀል ስላለበት ነው መባል ሞት ነው። ከዲኑ ክብር ጋር ይያያዛል።
አላህ ደረጃውን ከፍ ሊያደርገው ነው ሚልህ ሰው አታገኝ። ምን ቢሰራ ነው እንዲህ ውጥንቅጥ ውስጥ የገባው ነው ሚልህ ሰው። ነቢዩላህ አዩብ ተሰማቸው። ወደ አላህ እጃቸውን ያነሱ። ወአዩብ አዩብም አላህ ኢዝ ናዳ ረበህ ጌታውን በጠየቀ ጊዜ ረቢ አለ። ዱዓውን ስሙት። ጌታዬ ኢኒ መሰኒየ ዱር ወአንተ አርሐሙ ራሒሚን እኔ ችግር 18 ዓመት ነው የታመመው። መሰኒ ነካኛ ችግር ነክቶኛል፣ አንተ አዛኞች አዛኝ ነህ አሉ። አለቀ። ፈስተጀብና ለ ፈከሸፍና ማ ቢሂ ምን ዱር ያለበትን ችግር ማነሳንለት አለ። አሟሃል እጅህን አንሳ፣ ሪዝቅ ጠቧል እጅህን አንሳ፣ ልጅ አጣሃል እጅህን አንሳ። ሁሌም ሰጭ ወደ ሆነው አላህ ጭንቀት ውስጥ ነህ እጅህን አንሳ። ነቢዩላህ ዩኑስ ዓለይሂ ሰላም ወዘኑን የዓሣው ባለቤት ያለው አላህ የታዘዙትን ትእዛዝ ጥሰው ኮበለሉ። ኢዝ አበቃ ድንገት አሳ ነባሪ ውስጥ ራሳቸውን አገኙት። 3 ጨለማ ውስጥ ነው አላህን ተጣሩ።